የሰሜን ሸዋ ተራሮች ንጉስ አቡዬ ሜዳም በአካባቢው ማህበረሰብ አጠራር አስቴ ጎማ ይባላል። በጥንት ዘመን በተራራው አናት ላይ አስቴና ጎማ የሚባሉ ወንድማማቾች ይኖሩበት እንደነበር ይነገራል። በጂኦግራፊያዊ አጠራሩ ግን አቡዬ ሜዳ በሚል ስም ነው የሚታወቀው። ይህ ተራራ በሰሜን ሸዋ ከሚገኙት ሁሉ በከፍታው ቀዳሚ ነው። በዘለቀ በጋሻው በተጻፈው የግሽ ህዝቦች ሀያው ባህልና ታሪክ በተሰኘው መጽሐፍ ላይ ከባህር ወለል በላይ 4000 ሜትር ከፍታ እንዳለው ተጠቅሷል። ከመሃል ሜዳና ከአንጾኪያ ገምዛ ወደ ግሽ ወረዳ የሚያደርሱት የጠጠር መንገዶች በዚሁ ተራራ ምስራቃዊ አቅጣጫ ግርጌ ላይ ይገኛሉ። መነሻችን ከመሃል ሜዳ ከሆነ በ85 ኪሎ ሜትር ከአንጾኪያ ገምዛ ወረዳ ከሆነ ደግሞ በ25 ኪሎ ሜትር ርቀት ላይ ስንደርስ ተራራውን እናገኘዋለን። በዋናው መንገድ ያለንን ጉዞ ገታ አድርገን ወደ ተራራው አናት እንውጣ። በተራራው ምስራቃዊ ክፍል የመኪና መንገዱን ትተን ወደ አናቱ ስንወጣ የጦስኙ ጠረን ያውዳል። በአካባቢው ማህበረሰብ ንቦች ማር የሚሰሩበት፣ እረኞችም የሚመጡት የቋቋቴ አበባ ማራኪነት ከነፋሻማውና ከንጹህ አየር ጋር ተዳምሮ የዳገቱን ድካም ያስረሳል። ከተራራው አናት ላይ መጠነኛ የሆነ ሜዳማ ቦታ አለ። ቦታው በስፋት በጦስኝ፣ በጭሬ፣ በቋቋቴ እንዲሁም በቅርብ ጊዜ በተተከሉ የባህር ዛፍ፣ ጽድና ኮሶ ዛፎች በዙሪያው ተሸፍኗል። በአራቱም አቅጣጫ ከጭጋግ ጋር እየታገሉ አይን ማየት እስከሚያስችል ድረስ የሚታየው መልክዓ ምድር ልዩ የሆነ ግርማ ሞገስ አለው። በአራቱም አቅጣጫ ከጭጋግ ጋር እየታገሉ አይን ማየት እስከሚችል ድረስ የሚታየው መልክዓ ምድር ልዩ የሆነ ግርማ ሞገስ አለው። በተራራው አናት ላይ ሆነን ስንመለከት ታች ያሉ የመኖሪያ መንደሮች የጠጠር ያህል ያንሳሉ። አልፎ አልፎ በአነስተኛ ተራሮች ላይ ያለው የባህር ዛፍ ደን ደግሞ የልጆች ቁንጮ ይመስላል። ቀልብን የመግዛት ተፈጥሯዊ ኃይል ያለው ይህ የአቡዬ ሜዳ መልክዓ ምድር ቀን ቀን ለስለስ ብሎ ምሽት ሲመጣ ደግሞ በከፍተኛ ግፊት የሚነፍሰው ንፋስ የተራራውን ከፍተኛነት ማሳያ ምስክር ነው። የተራራው ዙሪያ ከቅርብ ዓመታት ወዲህ ተጠብቆ መቆየቱ በጦስኝና በኮሶ ዛፎች መሸፈን መጀመሩን የግሽ ወረዳ ግብርና ጽሕፈት ቤት መረጃ ያሳያል። በተለይ ደግሞ ጦስኙን የአካባቢው ማህበረሰብ እያጨደ በመሸጥ እንደ አንድ የገቢ ምንጭ አድርጎ እየተጠቀመበት መሆኑ አካባቢው ጥቅም ሊሰጥ በሚችል መንገድ እየተጠበቀ ስለመሆኑ ማሳያ እንደሆነ ያመለክታል። ይህ የሸዋ ከፍተኛ ቦታ ከቱሪስት መዳረሻነቱ በተጨማሪ የአካባቢውን የውሃ ክምችት ለመቆጣጠር የሚያስችልና ዙሪያውን የከርሰ ምድር ውሃ ባለቤት እንዲሆን ማስቻሉንም ከግብርና ተቋሙ የተገኘው መረጃ ያሳያል ሲል በላይ ተስፋዬ ዘግቧል።